ትምህርቴ ማስፈራራት አይደለም። ይህች ዓለም በጨለማው ገዥ ቁጥጥር ውስጥ የምትገባ ትመስላለች። የምንመካባቸው ነገሮች ይፈርሳሉ። የተመረኮዝናቸው ነገሮች ይሰበራሉ። በዚህ ዓለም የምትኖር የጨለማ ከተማ የለችንም። እናስ የብርሃኗን ከተማ እንፈልጋለና። ታዲያ የኔና የናንተ ከተማ ማን ናት? እስራኤል ወደ ኃያልነት መጥታለች። ሁለተኛው የነቢዩ ትንቢት እየተፈጸመ ነው። ወጥቶ የማይበዘብዝ የማያጥበረብር ብርሃን ኢየሱስ ክርስቶስ መብራቷ የሆነላትን ከተማ አትናፍቋት። እኔ ልገልጻት አልችልም፣ መጽሐፍም ያቅተዋል። ግን ቃል ገብቶልናል። የብርሃን ከተማ አለች። እንደውም አንድ አባት ሲናገር አንድ ሰው አይቷት 70 እና 80 ዘመን ፈዞ ይቆማል ይላል። የጸብ ከተማችሁን አንፈልግም በሏቸው። የሚያስፈራ ከተማችሁን አንፈልግም በሏቸው። እንኖርባታለን ግን አንጣበቅባትም። እናልፍባታለን እናገድምባታለን እንጂ አንኖርባትም። የትኛው G+ ምንትስ ነው ከቤታችሁ ወጣችሁ ወደዚህ የወርቅ ከተማ መግቢያ ደጅ ወደዚህ ቤተክርስቲያን እንዳትገቡ ያደረጋችሁ? ለክርስቲያኖች እንድንሰማው ከሚገባው ነገር አንዱ በዚህ ዓለም በዚህ ምድር የምንናፍቃት ሌላ ከተማ እንደሌለችን ይልቁንም ግን በተስፋ የምንጠብቃት ልባችን የሚናፍቃት በዚያ ለዘላለም እንድንኖር የምንጠብቃት ሌላ የተስፋ አገር፣ ሌላ የተስፋ ከተማ፣ ሌላ የተስፋ ሕይወት እንዳለን አድራሻዋንም ከተማዋንም ማወቅ ይገባናል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 ቁጥር 14 በዚህ የምትኖር ከተማ የለችንም፣ ትመጣ ዘንድ ግን ያላትን እንፈልጋለን። የምንፈልጋት ከተማ አለችን። ጌታችን በዚህ በማቴዎስ ወንጌል ምዕራፍ 24 ላይ የመጨረሻ ምልክት ለቅዱሳን ሐዋርያት ሲነግራቸው ድንጋይ በድንጋይ ላይ ሳይፈርስ ሳይወድቅ አይቀርም ነው ያላቸው። እውነት ነው። ያማረው መቅደሳቸው ፈርሷል። እውነት ነው። አይተውት የተደነቁበት መቅደሳቸው እንዳልነበር ሆኗል። ጌታችን የጀመረው በልባቸው ውስጥ ስለ መቅደሳቸው የነበረውን የገነነ አመለካከት በማፍረስ ነው የጀመረው። ነገሩ ከዚህ ቢጀመር ተገቢ ነው ወገኖቼ። የምንመካባቸው ነገሮች ይፈርሳሉ። የተመረኮዝናቸው ነገሮች ይሰበራሉ። በእጆቻችን አፋችንን የጫንባቸው ያስደነቁን ያስገረሙን የዚህ ዓለም ጉዳዮች አንድ ቀን ያከትማሉ፣ ማብቃታቸው አይቀርም። ከሱን የጀመረው ጌታችን ይልቅ ምን አለበት እግዚአብሔርን ቢያደንቁት ኖሮ፣ ይልቅ ምን አለበት እሱ ሊሰራ ያለውን ነገር ቢመሰጡበት ኖሮ። ልባቸውም ቀለባቸውም ሐሳባቸውም ያለው የሰሩት መቅደሳቸው ላይ ነው። ግን እኮ የሚፈርስ ነው የኔና የናንተ ልባችን፣ የኔና የናንተ ሐሳባችን፣ የኔና የናንተ መንፈሳችን፣ የኔና የናንተ ናፍቆታችን፣ የኔና የናንተ ትኩረታችን በዚህ ዓለም ላይ ይሆን? እመኑኝ፣ አንድ ቀን መፈራረሱ አይቀርም። አንድ ቀን መነቃቀሉ አይቀርም። አንድ ቀን መውደቁ አይቀርም። አንድ ቀን መጥፋቱ አይቀርም። ለዚህ ነው ጌታችን ከሚፈራርሰው ነገራቸው፣ ከተመኩበት ትምክህታቸው፣ ከተደነቁበት መደነቃቸው ዘወር ሊያደርጋቸው እንዴት ተናገራቸው። የተወደዳችሁ ኦርቶዶክሳውያን በምድር የተደነቅንባቸው ደግሞም የተሸነፍንባቸው ደግሞም የተመካንባቸው ደግሞም እጅ የሰጠንባቸው የቱም ነገር አንድ ቀን ማብቃቱ አይቀር። ጌታችን ስለ በለስ ምሳሌ ያነሳና አስተማራቸው። ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ አላቸው። ይህቺ ማን ነበረች? ሊቃውንተ ቤተ ክርስቲያን ተርጉመውላቸዋል። በዕለተ ሰንበት እስራኤል ነበረች። ጌታችን ምን እያላቸው መሰላችሁ? እስራኤል ባበበች ጊዜ፣ እስራኤል ኃይል ባገኘች ጊዜ፣ እስራኤል ተደማጭ በሆነች ጊዜ፣ በለስ የተባለችው እስራኤል ኃያል በሆነች ጊዜ፣ በለስ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ እንደምታውቁት ሁሉ እስራኤልም እንደዚህ ስትሆን በደጅ እንደቀረብኩ ወቁ እያላቸው ነው። አዎ ክርስቲያኖች፣ እስራኤል ወደ ኃያልነት መጥታለች። በለሲቱ አብባለች። በዙሪያዋ ያሉትን መጎሰም ይዛለች። ደክማ የነበረችው ጉልበተኛ ወደ መሆን መጥታለች። ተበትና የነበረችው ተሰብስባለች። ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 7 ላይ እንዲህ የሚል ትንቢት ተናግሯል። የተበተነው ኃይል
መሰብሰብ በጨረሰ ጊዜ ፍጻሜ ይሆናል ይላል። የተበተነው ኃይል እስራኤል መሰብሰብ እየጨረሰ ነው። ተበትኖ ነበር። በ1948 ተሰበሰበና መንግሥት መሠረተ። ይሄው እንደምታዩት ዓለምን ወደ መቆጣጠር ቀረበ። ኃያል ሆኑ፣ በረቱ። በቅርቡም ሰምቻለሁ 200 አይሁዳውያንን ከኢትዮጵያ እንኳን ሰብስበዋል ሲባል ሰምቻለሁ። አዎ ሁለተኛው የነቢዩ ትንቢት እየተፈጸመ ነው። የተበተነው ኃይል እስራኤል መሰብሰብ እያበቃ ነው። ያን ጊዜ ፍጻሜ ይሆናል የተባለው ቃል መፈጸሙ አይቀሬ ነው። አንደኛ በለሲቱ አብባለች፣ እስራኤል ጠንክራለች። ሁለተኛ የተበተነው ኃይል መሰብሰብ ጨርሷል፣ ይሄው እየተጠናቀቀ ይገኛል። ሶስተኛውም የነቢዩ የኢሳይያስም የቅዱስ ጳውሎስም ትንቢት ደግሞ መፈጸሙ ቀርቧል። ሮሜ መልእክት ምዕራፍ 9 ከእስራኤል ቅሬታዎች አንዳንዶቹ ይድናሉ የሚለው ቃል ወደ መፈጸም መጥቷል። ከአይሁዳውያን አንዳንዶቹ መሲህ ኢየሱስ ክርስቶስ ተገልጦ ነበረ፣ እኛም ሰቅለነዋል፣ እኛም ገለነዋል እያሉ በኢየሱስ ክርስቶስ ከአይሁድ ቅሬታዎች በጣም ጥቂቶች ማመን ጀምረዋል። መሲሁ መጥቷል እያሉ መዘመር ቀጥለዋል። የነቢዩ የኢሳይያስም የቅዱስ ጳውሎስም የትንቢት መልእክታት ወደ መፈጸም ቀርበዋል። እንግዲያስ ቀኑ እንደቀረበ ያሳያል። የምንኖርባት ከተማ ልትጠቀለል እንዳለች በእርግጥ ያሳያል። ወገኖቼ ትምህርቴ ማስፈራራት አይደለም። ይልቁንም ይህችኛዋ ድንጋይ በድንጋይ ላይ የሚፈርስባት አለቶች የሚሰነጠቁባት በታላቅ ግርማው በሚያንቀጠቅጥ ሞገስ በነፋስ ኃይል የሚበትናት በዚህ የምትኖር ለዘላለም የምትጸና ከተማ የለችንማ። እኛ ክርስቲያኖች የምንጣበቅባት አንለቅሽም የማንላት ልባችንን የምንተክልባት ፍጹም ተስፋችን የምናረጋት አንቺ ከሌለሽ አልኖርም የምንንባት እዚህ የምትኖር ከተማ የለችንም። እቺ ከተማ ወይም እቺን ዓለም ማለቴ ነው በጨለማው ዓለም ገዢ በዲያብሎስ እየተያዘች እንደሆነ ያስታውቃል። ሐዋርያው ቅዱስ ጳውሎስ የጨለማው ዓለም ገዥ ብሎታል። ዲያብሎስ በክፋት እየባሰች በነገር እየጠቆረች በመከራ እየወየበች በወንጀል እየጠለሸች ደግሞም እየከሰመች ናት ያለችው። ያቺ መኃልየ ሰሎሞን ላይ እንዳለችው እንደዚያች ሙሽሪት ትመስላለች። ፀሐይ መልኬን አጥቁሮታል አክስሎታልና አትዩኝ እንደምትለው እንደዛች ሙሽሪት ትመስላለች። ጠቁራለች፣ ጨልማለች፣ ብዙ ብርሃን የላትም፣ በጨለማ ትመላለሳለች። የጽድቅ ሥራ ርቋታል፣ ከንቱነት በስቶባታል፣ ጨለማ የወረሳት መስሏል። እዚህም እዚያም ጨለማ፣ እዚህም እዚያም ደስ የማያሰኙ ወሬዎች፣ የጨለማው ዓለም ገዢ ሥራዎች በዓለማችን ላይ ነግሷል። በዚህ ምክንያት ይህች ዓለም በጨለማው ገዥ ቁጥጥር ውስጥ የምትገባ ትመስላለች። ታዲያ በዚህ በጨለማ ውስጥ የምትኖር ከተማ አለችን? ክርስቲያኖች የለችንም። ታዲያ የኔና የናንተ ከተማ ማን ናት? የምትመጣው ናታ። እሷ ምን አይነት ናት? ጨለማ የሌለባት ከተማ። እሷ ምን አይነት ናት? የብርሃን ጎርፍ፣ የብርሃን ሿሿቴ የሚጎርፍባት ከተማ፣ ብርሃን የሆነች ከተማ፣ የማያጥበረብር ብርሃን፣ የማያቃጥል ብርሃን፣ የማይበዘብዝ ብርሃን፣ የማያስጨንቅ ብርሃን፣ የብርሃን ከተማችን እሷን ነው የምንፈልገው። በዚህ ዓለም የምትኖር የጨለማ ከተማ የለችንም። እናስ የብርሃኗን ከተማ እንፈልጋለና። እሷ ማን ናት? የምትመጣው ሰማያዊት ኢየሩሳሌም ናት። ብርሃኗ ማን ነው? ቅዱስ ዮሐንስ በራእዩ አንድ አስደናቂ ነገር ይነግረናል። ምን ይላል? በጉ መብራቷ ስለሆነ ፀሐይና ጨረቃ ሊያበሩላት አያስፈልጋትም የሚላት ከተማ ናት። ነቢዩ ኢሳይያስም ተናግሮላታል። ፀሐይ በቀን አበራላትም፣ ጨረቃም በሌሊት አያስፈልጋትም፣ ከዋክብትም በሰሌዳዋ ላይ አይነጠፉላትም። በጉ ኢየሱስ ክርስቶስ
መብራቷ የሆነላት ከተማ እሷን እንፈልጋታለን ይላል። ወጥቶ የማይጠልቅ ብርሃን ኢየሱስ ክርስቶስ፣ አብርቶ የማይጨልም ብርሃን ኢየሱስ ክርስቶስ፣ ነግቶ የማይጠልቅ ብርሃን ኢየሱስ ክርስቶስ፣ ወጥቶ የማይበዘብዝ የማያጥበረብር ብርሃን ኢየሱስ ክርስቶስ። መብራቷ የሆነላትን ከተማ አትናፍቋት። ምን አይነት ትሆን እቺ ከተማ? አምላኳ መብራቷ የሆነላትን ከተማ ማየት አትፈልጉ? ብዙ የብርሃን ከተሞች የሚባሉ የዓለማችን ከተሞች አሉ። ከ5 ዓመት በኋላ ዓለማችን ውብ ከተሞች ይሆናሉ ተብላ መከራዋን እየበላች ነው። ታላላቅ ስማርት ሲቲዎች ዓለም እየገነባች ነው። በጣም ብዙ በብርሃን የተጥለቀለቁ ከተሞችን በዓለማችን ላይ ያየን ነው። እሰየው ይሁን። እኛ ግን አሁን ያልኳችሁን ፀሐይና ጨረቃ የማያበሩላትን ከተማ እንፈልጋለን። ብርሃን የሞላላትን ከተማ እንፈልጋለን። ለብርሃኗ የውሃ ኃይል የማያስፈልጋት፣ ለብርሃኗ የንፋስ ኃይል የማያስፈልጋት፣ ለብርሃኗ የኤሌክትሪክ ኃይል የማያስፈልጋት፣ ለብርሃኗ የዚህ ምድር ሀብት የማያስፈልጋት ያን ብርሃናችንን አምላካችንን የምናይበት ልዩ የብርሃን ከተማ እንዳለችን ታውቃላችሁ። በዚህ የምትኖር ከተማ የለችንም። ትመጣ ዘንድ ያላትን የብርሃን ከተማ ግን እንፈልጋለን ክርስቲያኖች። አሁንም በዚች በጨለማው ዓለም ተጣብቀን ይሆን? ጊዜያዊ አታላይ የሆነው ብርሃኗ አሳስቶን ይሆን? አይደለም። ሌላ የብርሃን ከተማ አለችን። እሷን ከተማ እንፈልጋታለን። መጨለምና መንጋት የሌለባት ከተማ። ምን አይነት ከተማ ብትሆን ነው ወገኖቼ? እቺን ከተማ ክርስቲያኖች አገራችን፣ አድራሻችን፣ ቦታችን ይቺ ከተማ ናት ወገኖቼ። ከሰማችኋቸው፣ በመጽሔት ካያችኋቸው፣ በፊልም ከተረዳችኋቸው ካስደናቂ የዓለማችን ከተሞች ጋር አይን አይቷት፣ ጆሮ ሰምቷት፣ ቅኔ ተቀኝቷት፣ ብዕር ቃኝቷት፣ ልብ አስቧት የማያውቅ ልዩ ከተማ ለእኔና ለእናንተ ተዘጋጅታለች። እኔ ልገልጻት አልችልም፣ መጽሐፍም ያቅተዋል። ግን ቃል ገብቶልናል። የብርሃን ከተማ አለች። እሷን ከተማ ትፈልጋላችሁ? ወደዚች ከተማ ጉዞ ጀምረናል። ይህቺን ከተማ መናፈቅ ይዘናል። የጨለማው ከተማ ሳይሆን የብርሃን ከተማ ለብርሃን ልጆች ለክርስቲያኖች ያስፈልጋሉ። የብርሃን ልጆች የሚገቡባት የብርሃን ከተማ ይህቺ ናት ከተማችን። ክርስቲያኖች ጨለማ ከተማ የለችንም። በክፉ የተያዘች ከተማ አትኖረንም። አንድ ቀን ትተናት መሄዳችን አይቀሬ ነውና ይልቅ ልባችን፣ ይልቅ ሕሊናችን፣ ይልቅ ተስፋችን፣ ይልቅ ትልማችን፣ ይልቅ ርያችን ወደዚህች የብርሃን ከተማ የምንጓዝ ሊሆን ይገባል። የተወደዳችሁ ኦርቶዶክሳውያን ድንጋይ የተካበችውን ብሎኬት የከበባትን ይህቺ በድንጋይ ላይ የተካበች ይህቺ ከተማ አስደንቃችሁ ይህቺን የሰማይ መንገድ ጉዞ ትመጣ ዘንድ ያላትን ረስታችኋት ከሆነ ማስታወስ እኮ ፈልጌ ነው ወገኖቼ። ድንጋይ የተካበባት ከተማ አይደለም አሁንም ነግራችሁ። ብሎኬት የታጠረባት ከተማ አይደለም አሁንም ማወራላችሁ። እብነ በረድ የተደረደረባት ከተማ አይደለም ማወራላችሁ። ጥርብ ድንጋይ የተካበባት ከተማ አይደለም ምናውጅላችሁ። እና ምንድነው ካላችሁ ከተማይቷም ወርቅ ነበረች ይላል። ለንጽጽር ያክል እንጂ ከዛ በላይ ናት። ብሎኬትና የድንጋይ ካብ እንዳይመስላችሁ። ቅዱስ ዮሐንስ በራእዩ እንደነገረን ኢያስጲድ በሚባል ልዩ ማዕድን ቅጥሯ የሆነላት ከተማ አለቻችሁ ይላል። ምን አይነት ከተማ ትሆን ወገኖቼ? እንደውም አንድ አባት ሲናገር አንድ ሰው አይቷት 70 እና 80 ዘመን ፈዞ ይቆማል ይላል። ፈዘን የምንቆምባት እያደነቅን ሕይወት የምንረሳባት እግዚአብሔር ለሞተላቸው ልጆቹ ያዘጋጃት ምን አይነት ከተማ ትሆን ወገኖቼ? ደረጃዎቿ ዕንቁ የሆኑላት ምን አይነት ከተማ ትሆን? ከተማይቱ ወርቅ የሆነች ምን አይነት ከተማ ይሆን? ቅጥሯ ኢያስጲድ የሆነላት ምን አይነት ከተማ ይሆን? ውሸት መስሏችሁ ነው? የተገለጸው በጣም ትንሽ ነው። በቃላት ተገለጸ እንጂ ከዚህ በላይ ነው ጉዳዩ።
የተመሰለለት ከዋናው በታች ነው ወገኖቼ። ዋናው እጅግ በጣም ልዩ ነው። ወደዚህች ከተማ መሄድ ትናፍቃላችሁ? ቢያንስ አድራሻዋን ተነጋግረን ሁላችንም እንድንናፍቃት ደግሞም እንድንጓጓላት ትመጣ ዘንድ ያለችውን በተስፋ እጆቻችንን ዘርግተን እንድንጠብቃት እኮ ነው ይህቺ ወርቅ የሆነች ከተማ የምታስፈልገን። የትኛውን የመሰጣችሁ? የትኛው G+ ምንትስ ነው ከቤታችሁ ወጣችሁ ወደዚህች የወርቅ ከተማ መግቢያ ደጅ ወደዚህ ቤተክርስቲያን እንዳትገቡ ያደረጋችሁ? የትኛው ቤታችሁ አሰራችሁ? የትኛው ካባችሁ ያዛችሁ? የትኛው ክምራችሁ አስቀራችሁ? ሌላ ሀገር። ለዚህ እኮ ነው መጽሐፍ ሀገራችን በሰማይ ነው ያለው። ሀገራችንማ በሰማይ ነው። በሰማይ ሀገር አለን። የውሃ ግድግዳ የደም መሰረት ያለው የሰማይ ቤት ተዘጋጅቶልናል። ሌላ ከተማ አለችን። እሷን አድራሻዋን ነው ቀስ እያልኩ እየነገርኳችሁ ያለሁት ወገኖቼ። በዚህች አሁን በምንኖርባት ከተማ የተወደዳችሁ ኦርቶዶክሳውያን ምን እንዳለ ታውቃላችሁ? በዚህች በሚኖሩት ላይ ቅዱስ መጽሐፍ እንደሚናገረው ይልቁንም በመጨረሻው ዘመን መፍራትና መንቀጥቀጥ ዝንጎችን ያዛቸው እንዳለ የተዘናጋነውን መፍራትና መንቀጥቀጥ ሳይዘን አይቀርም ወገኖቼ። ድንጋጤ አለ፣ ሁከት አለ፣ ፍርሃት አለ፣ መንቀጥቀጥ አለ፣ ስጋት አለ። ምን እንወሻሻለን? ስለ ነገ ስጋት አለን፣ ስለ ነገ ፍርሃት አለን፣ ስለ ነገ መጨነቅ አለን፣ ስለ ነገ መቀጥቀጥ አለን፣ ስለ ነገ መታወክ አለን። ፍርሃት በኑሯችን መካከል ፍርሃት፣ በመውጣት መግባታችን መካከል ፍርሃት፣ በዚህም በዚያም ፍርሃት፣ ወገኖቻችንን ባለማመን ፍርሃት፣ በፍርሃት ተውጠናለን። ምናልባት እግዚአብሔር በእኛ በዚህ መካከላችን አላረገውም እንጂ ይኸው በወንድሞቻችን በወገኖቻችን ያለው ፍርሃት ምንኛ ከባድ፣ የቆምንበትን መተማመን ያልቻልንበት ፍርሃት ነው ውስጣችን ያለው። ነገን ከተስፋ ይልቅ ስጋት ሆኖ ፍርሃት ከያዘን ቆየ። ዓለማችን ሁሉ በዚህ ፍርሃት ትይዛለች። የቴሌቪዥናችንን መስኮት ጨክነን አይኖቻችንን ተክለን ማየት ካቆመ ስንት ጊዜ አለ። የእናንተን አላቅም። እኔ ከተቆራረጥኩ ቆይቻለሁ። የሕፃናትን ደምና እንባ ማየት እንዴት ይቻላል? ታላላቅ የዓለም ሚዲያዎች በሙሉ የዜና ሽፋናቸው ፍርሃት ነው። ለወትሮ የተባበሩት መንግስታት በር ላይ የጻፉት ሰይፋቸውን ማጭድ ጦራቸውን ማረሻ ያደርጋሉ ብለው ነበረ፣ ግን አላረጉትም። ሰይፋቸውን ሰርጓጅ መርከብ ሰሩበት፣ ጦራቸውንም ሴጣኑ የሚባል ቢነካ ድምጥማጥ የሚያጠፋ መሳሪያ አመረቱበት። በጦር መሳሪያ ትንንቅ ፍርሃት። ታዲያ እቺ የምንኖርባት ዓለም የፍርሃት ዓለም አይደለችም? የሚያስፈራ ያለባት፣ ሰው የሚያስፈራ፣ አውሬ የማያስፈራው ሰው የሚያስፈራው ነው የተገላበጠባት አይደለም። በዚህ የምትኖር ከተማ የለችንም። ተስፋ በምናደርጋት ክርስቲያኖች በምንጠብቃት በዚያች በምትመጣው በምንፈልጋት ከተማችን እስካላችሁ ወይ ነብዩ እንዲህ ብሎ ይናገራል፣ በዚያ የሚያስፈራው የለም ይላል። በፍርሃት ማንኖርባትን ከተማ እንናፍቃለን። የእናንተን አላውቅም። ስጋት የሌለባትን ዓለም እናፍቃለሁ። የሚያስፈራው የሌለባትን ዓለም እንፈልጋለን ማለት እኮ ነው። ነብዩ ኢሳይያስም ተናግሮላታል እኮ ምን አይነት ፍርሃት! የሚናጠቅ አውሬ የሌለባት ከተማ። በዚህች ከተማን እንፈልጋለን። ምን የሌለባት? ፍርሃት የሌለባት። ምናልባት በዓለማችን ላይ ያሉ የሚጠሩ በአፍሪካም ያሉ አሸባሪዎች ማይገቡባት ከተማ አትናፍቃችሁ? የመሳሪያ ድምፅ የማትሰሙባት፣ ኒኩለር ማብላያ የሌለባት ምን አይነት ከተማ ናት እቺ ከተማ? ሰላም ብቻ የሚጎርፍባት ከተማ፣ ምን የሌለባት፣ ሴራ የሌለባት ከተማ። የሰላም ከተማ ናፈቃችሁ? ሰላም አራባችሁ? ይህቺ ከተማ ከሰላሟ ጋር፣ ይህቺ ከተማ የሚያስፈራው ከሌለበት ደስ የሚያሰኙት ጋር፣ ይህቺ ከተማ ከወርቅ ከእንቁ ከያስጲድ ቅጥሮቿ ጋር፣ ይህቺ ከተማ ከብርሃን ጎርፏ ጋር ለእኔና ለእናንተ ተዘጋጅታለች። የሰላም ከተማ ናት። የክፋት ከተማ፣ የጸብ ከተማችሁን አንፈልግም በሏቸው። የሚያስፈራ ከተማችሁን አንፈልግም በሏቸው። እንኖርባታለን ግን አንጣበቅባትም። እናልፍባታለን እናገድምባታለን እንጂ አንኖርባትም። የማትነቀለውን ከተማችንን እንፈልጋለን። የማትናወፀውን ከተማችንን እንፈልጋለን።
ሁከት የሌለባትን ከተማችን እንፈልጋለን። የጸጥታ አስከባሪ የሌለባትን ከተማችን እንፈልጋለን። ሚሊሻ የማይሰማራበትን ከተማ እንፈልጋለን። ተዋጊ የሌለባትን ከተማ እንጠብቃለን። እሷ ናት ከተማችን።